አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ሁላችሁም በያላችሁበት ሰላምና ፍቅር ደስታ አይለያችሁ። ዛሬ ይሄንን ደስ የሚል የሶፋና የበፌ ጣል ጣል እጅ ስራ ዲዛይኑን ላሳያችሁ መጥቻለሁኝ። በጣም ትወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ደስ የሚልና በጣም ቀላል ዲዛይን ነው። ቪዲዮውን አብረን እንሰራለን። ተከታተሉኝ። በመጀመሪያ የሚያስፈልገን ቀጭኑ ክሎሽ 1.6 ቁጥር 100 ግራም ክር። ይሄ ክር እንግዲህ ታውቁታላችሁ ብዬ ተስፋ አደርጋለሁ። በጣም የሚያምረው። አሁን ወደ ስራው እንሄዳለን። ተከታተሉኝ። መጀመሪያ አሁን እንደተለመደው ክር እጃችን ላይ ማጠመጥሙም አላችሁ፣ ያዝ ብቻ ማድረግ የምትችሉ ይጠመጥም ሰውም አለ። እንደዛው ይቀጥላል። ከዛ 6 ሰንሰል እንሰራለን። 6 ሰንሰል 1 2 3 4 5 6 ከዛ 6ቱን ሰንሰል እናጣብቀዋለን፣ አንድ ላይ እናስረዋለን ማለት ነው። ከዛ በኋላ ከዛን 7 ሰንሰል እንሰራለን። 1 2 3 4 5 6 7 ከዛ እዚች የስድስቷ እንትን ውስጥ ቀዳዷ ውስጥ 7 ሰንሰል እየሰራን 8 ጊዜ እንሰራለን ማለት ነው። 8 ጊዜ 7 ሰንሰል እየሰራን ውስጡ ላይ እንቆጥራለን። 1 2 3 4 5 6 7 ሰራና ውስጡ ላይ መቋጠር ማለት ነው። እናደርግና 8 እስከምንሞላ ድረስ 2 3 4 5 6 7 አሁንም ቀዳዳዋ ውስጥ 1 2 3 4 5 6 7 8 እስከምንሞላ ድረስ 1 2 3 4 5 6 7 1 2 3 4 5 6 1 2 3 4 5 6 7 እሺ 8 1 2 3 4 5 6 7 8 ሞልተናል። ከዛ አሁንም 7 ሰንሰል 2 3 4 5 6 7 አሁን ፓርት ቱ ልንቀጥል ነው። አሁን የሰራ ነው እቺን ክቧን ነገር ነው የሰራ ነው ማለት ነው። እቺን የሰራነውን ወደ ሁለተኛ እንሄዳለን። 7 ሰንሰል እንሰራለን መጀመሪያ። ከዛ እዚችኛዋ ላይ መጀመሪያዋ ላይ 1 ነጠላ ክሎሽ እንሰራለን። ከዛ 5 ሰንሰል 1 2 3 4 5 ሁለተኛዋ ላይ ነጠላ ክሎሽ አሁንም 5 ሰንሰል 1 2 3 4 5 ቀጣዩ ላይ ነጠላ ክሎሽ እንዲያደረግን ዙሪያውን 5 ሰንሰል ነጠላ ክሎሽ 5 ሰንሰል ነጠላ ክሎሽ 5 ሰንሰል ነጠላ ክሎሽ እያደረግ ዙሪያውን እዚህ ጋር እንገናኝ። እሺ ውዶቼ ዞረን እዚህ ጋር ደርሰናል። ቀጣዩን ደግሞ 5 ሰንሰል ከሰራን በኋላ
በዛው በመጣንበት ቀጣዩን እዚች አንድ ድርብ ክሎሼት ሰርተን ያለፍነው አለ አይደለ? በዚህኛው በኩል ካጠገቡ ሳይሆን በመጣንበት ካጠገቡ ሳይሆን በኋላው በኩል እንወስድና አንድ ድርብ ክሎሼ ነጠላ ክሎሼ 3 እንሰራለን። 3 ነጠላ ክሎሼ በጀርባው በኋላው በኩል እንጂ በፊት ለፊቱ አይደለም እንጀምረው። 3 አሁንም 5 ሰንሰል 2 3 4 5 አሁንም በዚህ በኩሉ ሳይሆን ክሎሹ ባለበት በእጅ በኩል ሳይሆን በዚህ በኋላው በኩሉ ነው የምንሰራው ማለት ነው። በዚህ በኩል ከሰራ ፊቱ ወደዚህ ነው የሚዞርብን የእንትኑ የእጅ ስራው። በዚህ በኩል ስንሰራ ደግሞ እንዲህ ነው የተሽከረከረ የሚሄደው። እንደዚህ ሳይሆን እንዲህ የተሽከረከረ እንዲሄድ ማለት ነው። ይሄኛው ዲዛይን እንዲመጣላችሁ ከዚህ በዚህ በኩሉ ነው የምትሰሩት። በዚህ በኩል ከሰራችሁ እንዲህ ነው የሚሽከረከረው። እንዲህ ሲሽከረከር አያምርም፣ እንዲህ ሲሽከረከር ነው የሚያምረው እና ወደዛ ነው የምንዞረው ማለት ነው። ለዛ እጃችን ክሎሹ ባለበት በኩል ሳይሆን 5 ሰንሰል ሰርተን በዛ በኩል መጀመሪያ ላይ በቀዳዳዋ አንዷን ክሎሿ አንድን ድርብ ክሎሿ እንዳለች ሌላ 3 ድርብ ክሎሽ ነጠላ ክሎሽ እንሰራለን ማለት ነው። 3 ነጠላ ክሎሽ በዛ በኩል እንሰራለን። 3 ከዛ 3 5 ሰንሰል 2 3 4 5 ሰንሰል ከዛ እንደዚሁ እያለን በዚህ በኩሉ እየደመረን 3 ሰንሰል 3 ነጠላ ክሎሼት እያደረግን በኋላው በኩሉ በፊት ለፊት ሳይሆን ከኋላ በኩል 3 ነጠላ ክሎሽ እየሰራን ዙሪያውን እንሄዳለን ማለት ጋር ተከታተሉኝ፣ አብረን እንዙር። 2 3 ነጠላ ክሎሽ ማለት ነው። ከዛ 5 ሰንሰል 1 2 3 4 5 አሁን 3 እያደረግን ነው ሁለተኛው ዙር ላይ። ከዛ ደግሞ 4 እያለ 3 5 ሰንሰል 1 2 3 4 5 አሁንም በኋላ በኩሉ ካልሆነ ዲዛይኑ አይመጣልንም። 1 2 3 ነጠላ ክሎሽ ከዛ 5 ሰንሰል 2 3 4 5 አሁንም በኋላ በኩሉ 1 3 2 3 ነጠላ ክሎሽ አሁንም 5 ሰንሰል 1 2 3 4 5 አሁንም እችኛዋ ቅድም ስንጀምር የነበረች ናት፣ መጀመሪያ ላይ ናት። እሷ አትነካም፣ እንደዛው ነው የምትዘልቀው። 3 ነጠላ ክሎሽ 2 3 አሁን እዚህ ጋር ይሄንን የሰራ ነው ማለት ነው። እዛ እያለ ከፊቱ 2 2 2 እየደመረ ነው የሚሄደው። አሁን ዙሪያውን ደርሰናል። 5 ሰንሰል 1 2 3 4 5 ሰንሰል አይጨመርም አይቀነስም፣ 5 ነው ዙሪያውን። ከዛ እዚህ ጋር አንዷን ነጠላ ክሎሽ እንተዋትና ሁለተኛዋ ላይ ከአንዷ እችኛዋ መጀመሪያ ላይ ያለችዋ ላይ ትተን ሁለተኛዋ ላይ አንድ ድርብ ነጠላ ክሎሽ አሁንም አንድ ነጠላ ክሎሽ ከዛ ከኋላው ደግሞ 2 እንጨምርለታለን። አንድ ላይ ስንት ይሆናል? 4። ቀደም 3 ነበር፣ አሁን 4 አንድ ነው። አንድ ከዚህ ስለምንቀንስ ከዚህ አንድ እንጨምራለን። አሁን እያለ ወደ ላይ ስንሄድ ከዚህ አንድ እንቀንሳለን፣ ከዛ እንጨምራለን። ከዛ እንደዛ እያደረግን ነው የምንዞረው። አሁን ሁለተኛውን ዙር እየዞርን ነው ማለት ነው። ሁለተኛውን ዙር እየዞርን ነው። አሁንም 5 ሰንሰል 1 2 3 4 5 አሁንም ሁለተኛው ላይ ነጠላ ክሎሽ 4 ነጠላ ክሎሽ ያስፈልገናል ማለት ነው። 2 ሰንሰሉ ላይ 2 ደግሞ መጨረሻ ላይ። ለምን እዚህ ጋር 3 ነበረ ቀድም የሰራ ነው። ከ3 ላይ 1 እንቀንሳለን። 2 ላዩ ላይ 2 ደግሞ ባዶ ቦታ ላይ ከኋላው። ከዛ 5 ሰንሰል 1 2 3 4
5 አሁንም አንድ ድርብ ክሮሼት ነጠላ ክሮሼት ትተን ቀጣዩ ላይ 2 3 4 ዲዛይኑ መጣላችሁ 5 ሰንሰል 2 3 4 5 5 ሰንሰል አሁንም አንዷን ሰንሰል አንዷን ነጠላ ክሮሼ ትተን ሁለተኛዋ ላይ አንድ ቀጣዩዋ ላይ አንድ ከዛ ሁለት ደግሞ ሰንሰሉ ላይ ሁለት አንድ ላይ 4 ነጠላ ክሮሼ ይሆናል ማለት ነው። 4 አሁንም 5 ሰንሰል 1 2 3 4 5 አሁንም አንዷን ነጠላ ክሮሼ ትተን ሁለተኛዋ ላይ እና ቀጣዩዋ ላይ ከዛ በኋላ ሁለት እንጨምርበታለን 4 ይሆናል። ሁለት እንጨምራለን 4 ይሆናል። ከዛን 5 ሰንሰል 1 2 3 4 5 አሁንም እንደዛ ዙሪያውን እስክንጨርስ ድረስ እንደዛ ነው የምንሄደው ማለት ነው። 2 ከዛ ኋላው ላይ 2 እንጨምራለን 4 እዛ 1 2 3 4 5 ሰንሰል እዛ አንዷን ነጠላ ክሮሼ ትተን ሁለተኛዋ ላይ አንድ ቀጣዩ ላይ 2 አሁንም ቀጣይ 3 ቀጣይ 4 አሁን 5 ሰንሰል 2 3 4 5 ከዛን አሁንም አንድ ነጠላ ክሮሼ ትተን ሁለተኛው ላይ አንድ ቀጣይ አንድ ቀጣይ አንድ ቀጣይ አንድ 4 ማለት ነው አንድ ላይ። አሁን ይሄንን ዙር ጨረስን። ይሄን ዙር የምናውቀው እዚህ ጋር የሰራናት ነገር አለች መጀመሪያ ላይ 8 ከሰራን 8 ከሰራን በኋላ 7 ሰንሰል ሰርተን አንድ ነጠላ ክሮሼት ብለን የቀጠልንበት ቦታ ላይ እቺ ነገር ምልክት ናት ማለት ነው። ዙሪያ ስንመጣ እቺ ነገር እናገኛታለን። ስህተት አይደለም፣ እንዲሁ ነው የሚቀመጠው ማለት ነው። ከዛ አሁን እዚህ ጋር ስንገባ 5 ሰንሰል ዙሪያ ሁሉ እስከሚያልቅ ድረስ 5 ሰንሰል እንዳለን ያለው እዚህ ጋር ግን ከዚህ በኩል 2 እንጨምራለን፣ ከዚህ አንድ እንቀንሳለን፣ ከዚህ 2 ከዚህ አንድ እየቀነስን ነው ዙሪያው የምንሄደው። አሁን 5 ሰንሰል 1 2 3 4 5 ከዚህ አንድ እንቀንሳለን፣ ቀነስንችኛዋን 1 2 3 ከዛ ባዶ ቦታ ላይ 4 5 ይሆናል ማለት ነው። 2 ስንጨምርበት ከዛ 5 ሰንሰል 1 2 3 4 5 ሰንሰል አሁንም አንድ ድርብ ነጠላ ክሮሼ ትተን ሁለተኛው ላይ አንድ ታያችኋል 1 2 3 4 5 1 2 3 4 5 ሰንሰል አንድ እንተውና ሁለተኛው ላይ አንድ 2 3 ባዶ ቦታ ላይ 2 5 ይሆናል ማለት ነው። ዙሪያውን እንደዚህ እያደረግን አንድ ከዚህ እንቀንሳለን፣ እዚህ ጋር 2 እንጨምራለን፣ አንድ ከዚህ 2 ከዛ እየጨመረን አንድ ቀንሰን 2 እንጨምራለን፣ አንድ ቀንሰን 2 እንጨምራለን። እንደዚህ እያደረግን ዙሪያውን እዚች ጋር እንገናኝ። እሺ ወዶቼ ዙሪያውን እዚህ ጋር አንድ እየቀነስን ከዚህ እየጨመርን 2 5 5 እያደረግነው 5 ሰንሰል 5 ነጠላ ክሮሼት እያደረግነው ዙሪያውን መተናል። ዙሪያውን እዚህ ጋር ደርሰናል። ከዛ መጨረሻ ላይ ነው ያለውት 5 ሰንሰል 1 2 3 4 5 ሰንሰል እንሰራና
ቀጣዩ ዙሪያ ላይ ደግሞ ስንሄድ ተመሳሳይ ነው። አንድ እንቀንስና ከዛ እንጨምራለን ማለት ነው። 1 2 ነጠላ ክሎሼት 3 4 2 እንጨምራለን 5 6 እያደረግን ከዛ እዚህ ጋር ምንጊዜም 5 ክሎሽ 5 ሰንሰል ነው። 5 ሰንሰል ምንጊዜም እስከ መጨረሻ ድረስ 5ቱ ሰንሰል አይጨመርም አይቀነስም። 1 2 3 4 5 ምንጊዜም 5ቱ ሰንሰል እንዳለ ነው። ከዚህ ጋር ብቻ ነው አንዷን አልፈን ሁለተኛዋ ላይ ነጠላ ክሎሽ እንጀምራለን። ከዛ ቀጣዩም ላይ ነጠላ ክሎሽ ነጠላ ክሎሽ ነጠላ ክሎሽ ነጠላ ክሎሽ ነጠላ ክሎሽ ስንት ይሆናል? 5 ቅድም 6 ቅድም 5 ነበር። አሁን ደግሞ 6 አንድ ብቻ ነው ደብል የሚሆነው። ለምን? ከዚህ አንድ ስለምንቀንስ እዚህ ጋር 2 ብንጨምርም እዚህ ጋር የተቀነሰችዋን እዚህ ጋር ያለችው አንዷ ታካክሳለች እንጂ እንትን አይልም። ከቁጥሩ እኩል መሆን የለበትም። ከዚህ ስንቀንስ ከዚህ ስንጨምር ከዚህ እየቀነስን ስለሆነ አንዳንድ ብቻ ነው የሚደምርልን ማለት ነው። 5 ሰንሰል 2 3 4 5 አሁንም አንድ ቀንሰን ሁለተኛው ላይ 1 2 3 4 5 6 ባዶ ቦታ ላይ በዚህ በኩል መጨረሻ ላይ 2 2 ነው። እስከ ላይም እስከ መጨረሻ እዚህ ጋር 2 2 2 ነው እየጨመረ የሚሄደው። እዚህ ጋር አንድ እየቀነሰ ይሄዳል። ፊቱ ግን ወደዚህ እንዲጥምዝዝ እያለ ያው እንደምታዩት እንዲህ እየተጠማዘዘ የሚሄደው እዚህ ጋር 2 2 2 እየጨመረ ይሄዳል። በዚህ በኩል ደግሞ አንድ እየቀነሰ ነው የሚሄደው። ለዛ ነው እንዲህ ፊቱን ዞር እያደረገ የሚሄደው። መሀል ላይ ያለው ሰንሰል ደግሞ ምንም አይጨመርም አይቀነስም። 5 ሰንሰል ነው ሁሉም። ይሄኛው እንዳለ በ5 ሰንሰል ነው የሚያልቀው ማለት ነው። ሰንሰል 5 ነው አይቀነስም። እዚህ ጋር መጀመሪያ ላይ 6 ሰንሰል ሰርታችሁ ክብ ካረጋችሁ በኋላ እነዚህን 7 ሰንሰል አርጋችሁ 8 እንዲህ ክብ ላይ 8 መስራት ነው። ከዛ በኋላ አንድ ነጠላ ክሎሼት ዙሪያውን መስራት ነው። እንደዛ እያረጋችሁ ማሳደግ ነው ማለት ነው። ገባችሁ አይደለ? ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ከእንደገና ሌላ ስሰራ ቪዲዮ እንድሰራላችሁ ያልገባችሁ ነገር ካለ ሌላ ቪዲዮ እንዲሰራላችሁ ከፈለጋችሁ አሳውቁኝ፣ ሰራላችኋለሁ። 3 4 5 እና በጣም ቀላል ነው። ስሩት፣ ትወዱታላችሁ። 2 3 4 5 6 1 2 3 4 5 ኦኬ 5 ብቻ 6 አድርጌ ነበር። አሁንም አንድ ቀንሰን 1 2 3 4 5 6 ዙሪያውን እንዲያረጋችሁ 5 ሰንሰል 6 ነጠላ ክሎሼት እንደ ዙራችሁ ነው። ስትዞሩ አንዳንድ እየጨመረ ስለሆነ አሁን እዚህ ጋር 6 ነው እየሰራ የምንሄደው። ዙሪያውን 5 ሰንሰል 1 2 3 4 5 ተሳለፍኩት ብዬ ነው። እሺ አንድ እያለፈን ቀጣዩ ላይ ነጠላ ክሎሼት ቀጣዩ ላይ ሆኖ ነጠላ ክሎሼት 2 3 4 5 6 ነጠላ ክሎሼት እንሰራለን። አሁንም 5 ሰንሰል 1 2 3 4 5 ከዛ አንድ ላይ አንዱን አልፈን ነጠላ ክሎሼት 1 2 3 4 5 እያደረገን 6 እያደረገን እዚህ ጋር በተአምር አንድ ብቻ አትሰሩ።
ሁለት ሁለት ነው። እዚህ ጋር መጨረሻ ላይ ስጨርሱ ሁለት ሁለት ነው የሚሰራው። ሁለት ነጠላ ክሎሼት ነው እየጨመራችሁ የምትሄዱት። እዚህ ጋር አንድ እየቀነሳችሁ አንድ ገባ እያላችሁ ነው የምትሄዱት። አንዷን ትታችሁ ሁለተኛዋ ላይ እያደረጋችሁ ነው የምትሄዱት። እዚህ ጋር ግን ከኋላ በኩል ግን በተአምር አንድ ብቻ ሰርታችሁ እንዳታልፉ። ከአንድ ብቻ ከሰራችሁ ይበላሻል ዲዛይኑ። ሁለት ሁለት ነው የሚጨመረው። ሁለት ሁለት እየተጨመረ በዚህ በኩል ይሄዳል። ከዚህ ግን አንድ እየተቀነሰ ነው የሚሄደው። ትወዱታላችሁ ብዬ ተስፋ አድርጋለሁ። ስትሰሩት በጣም የሚያምር ዲዛይን ነው። እኔ ከምናገረው በላይ ደግሞ ሰርታችሁ ብታዩት ደስ ይለኛል። እኔ በጣም ተመችቶኛል። ስሩት፣ ትወዱታላችሁ። የተወሰነ ሊሄድላችሁና ፓርትቱ ይቀጥላል። 1 2 3 4 5 እሺ፣ እንዳልፈን ነጠላ ክሮሼት 2 3 4 ባዶ ቦታ ላይ 5 6 1 2 3 4 5 ሰንሰል እንዳትረሱ። ሰንሰል ላይ ምንም አይጨመርም። አንድ እናልፍና 1 2 ኦኬ። ዙሪያው ላይ ደርሰናል። ዙሪያ እዚህ ጋር ደርሰናል። አሁን የምንሰራው 7 ነው ማለት ነው። 2 3 4 5 5 6 7 ቅድም 6 ነበር። አሁን አንድ ጨመርንበት 7 እያለ እያደገ ነው የሚሄደው። ከዛ 5 ሰንሰል 1 2 3 3 4 5 5 ሰንሰል ከዛ አንድ እናልፍና እንሰራለን ማለት ነው። ነጠላ ክሎሼት 2 3 4 5 6 7 እያለ ዙሪያውን 5 ሰንሰል 7 ነጠላ ክሎሼት 5 ሰንሰል አንድ እዚህ ጋር ታልፋላችሁ፣ 2 እዚህ ጋር ትጨምራላችሁ። እንደዛ እያደረጋችሁ ዙሪያውን ሰሩና እዚህ ጋር እንገናኛለን። 8ኛ ላይ እንገናኛለን ማለት ነው። ሞክሩት። በጣም አሪፍ ነው። በጣም ቀላል ነው። ትወዱታላችሁ። ስሩት። ቪዲዮን ደጋግማችሁ እያያችሁ ስሩት። እዚህ ጋር 6 ሰንሰል ነው መጀመሪያ የሰራ ነው። 6ቱ ሰንሰል ውስጥ እነዚህን ነገር 6 ሰንሰል ውስጥ 7 ሰንሰል እያደረግን 8 የዙሪያውን ሄደን ከዛ በኋላ አንዳንድ ነጠላ ክሎሼት እየሰራን 5 ሰንሰል ነጠላ ክሎሼት እያደረግን ዙሪያውን መጣን። ከዛ 3 ነጠላ ክሎሼት ከ5 ሰንሰል ጋር እየጨመርን መጣን። እንደዛ እያለ እያደገ ይሄዳል ማለት ነው። ፓርት 2 እንገናኝ። ባይ